ሰላም ሰላም ወደ ኢትዮጵያ እንዴት ናችሁ? ሰላማችሁ ብዝት ይበልን። ይህ አንድነት ኢትዮጵያ ሁለገብ ሚዲያ ነው። እንግዲህ ትላንትና ኢትዮጵያ ጅቡቲን 6-1 በማሸነፍ ትልቅ ታሪክ ሰርታለች። እንግዲህ በዚህ አጋጣሚ በቀጥታ ስርጭታችን በቀጥታ በስልክ ደውለን ምክትል ፕሬዚዳንት ማስተዋል ወንደሰን እናገኘታለን። ሰላም ሰላም፣ እንዴት ነሽ? ሰላም ምክትል ፕሬዚዳንት ማስተዋል ወንደሰን፣ ሰላም እንደምን አለሽ? ሰላም ጤና ይስጥልኝ። እንዴት ናችሁ? አንድነት ሁለገብ ሚዲያ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ሰላም ናችሁ ወይ? አለን አለን፣ እግዚአብሔር ይመስገን። ሰላምሽ ብዝት ይበልን ማስተዋል። እኛም ስለ አክብረሽን ስላነሳሽልን እጅግ አድርገን እናመሰግናለን። ምን ተሰማሽ? የትናንትናው ጨዋታ ምን ተሰማሽ? ወደፊትስ ምን ታስቢያለሽ ማስተዋል? ያው እንግዲህ ትናንትና ዋሊያችን ትልቅ ድል አብስሮልናል። እጅግ በጣም ደስ ይላል። እንኳን ደስ አለን ኢትዮጵያውያን፣ እንኳን ደስ አላችሁ እላለሁ። በዚህ አጋጣሚ ምናልባት እንግዲህ በባለፈው ከባላንጣችን ጋር ከግብጽ ጋር በ30 ደቂቃዎችን ጥሩ ጨዋታዎችን ብናሳይም ያው እንግዲህ ከ30 ደቂቃ በኋላ ግን ያው በፕሮፌሽናል በመሐመድ ሳላ እና አንድ ጎል በማስቆጠርና አሲስት በማድረግ 2-0 በመሸነፋችን እናስታውሳለን። ትናንትና ዋሊያዎቹ ያሳዩት ትልቅ ጀብድ ግን እጅግ የሚደነቅ ነው። ምናልባት ለቀጣይ 16 ዓመታት እንግዲህ እንሰራበታለን ብለን ተስፋ እናደርጋለን። ምናልባት ቀጣይ የዛሬ 3-4 ዓመታት ኢትዮጵያ ለዓለም እግር ኳስ እንድትወዳደርና ዋንጫ ባለቤት ለማድረግ እየሰራን ነው። ከአርቲስቶች እንዲሁም ከኢንጂነሮች ጋር እየሰራን እንገናኝ። እጅግ አድርገን እናመሰግናለን ማስተዋል ወንደሰን፣ የኢፌዴሪ የእግር ኳስ ምክትል ፕሬዚዳንት። ምናልባት ምን እስኪ ቀጣይ እንግዲህ ማስተዋል ያነሳችሁ ሀሳብ ለቀጣይ ዓመት ለ3-4-6 ዓመታት ለዋንጫ ለመፎካከር እንጂ ለመሳተፍ አይደለም እያለች ነው። እጅግ አድርገን እናመሰግናለን ማስተዋል፣ አክብረሽን ስለመጣሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ በድጋሚ እንኳን ደስ አለን ኢትዮጵያ።